አሚጣ አቤት እማዬም አባዬም እኮ ያሉ። ኧረ ሲስታርሽስ አለች። እነማዬ ስለማይመጡ ናግባ። እሺ እህቴ የለችም። እማዬና አባዬ ናቸው ያሉ። አራሶች እማዬ አባዬ ምንድነው? ምን ሆንሽ? ወይኔ አንዴ እንደሆነ ልገራቸው። ኧረ በፈጠረሽ ቆሻሻቱ ለሚመጣ ነው እንዴ? እንዴት ተጠራቅሟል መሰለህ? ትወስዳለህ። ሂጂ እስኪ አምጪልህ። እሺ ሃሎ ታደሰ፣ ቆሻሻችሁን በር ላይ አድርጉ። የሚወስደው ሰው መጥቷል። ለሰፈሩም ሰው ንገር። ይሄው ወይኔ ዛሬ የውሻውንም አይነ ምድር ጨረመሽ። እሱንም አንድ ላይ ውሰደው። ከላይ አድርጌዋለሁ። ማዳበሪያው ሳይነካው አይቀርም። ምን በልጅ አባዬ የህቴ ፍቅረኛ አወኩት። ማን ነው ማጀራቱን ልበል? ኧረ እኔም አልለቀው። ይኸውና ወይኔ ከጓደኛሽ ጋር ነው የምታጠኙ? አዎ አባዬ እየመጣች ነው። ፈተናም ስለደረሰ እናጠናለን። በቃ ከሷ ጋር ጥሩ። እኔ ልውጣላችሁ። እሺ እውነት ታጠኑ ይሆን? እስኪ ዛሬማ ያያችኋለሁ። ጓደኛዬ እነፋዘራሉ። ኧረ ማንም የለም። ሄዶ እባክሽ እንደዛ ትይም እንዴ? ዛሬ ያየሁት ልጅ አታምኚም ብታይ። ማንን? ስለ ውበቱ ሳድቅ ቀኑ መሽቶ ይነጋ። አሁን እኮ ነው ባጠገብ ያለፈው። እኔማ ሂጅ ስልክህን ልለው ነበር። ፈዛዛ ለምን አልተቀበልሽውም? እኔም እኮ አወራልሽ ነበር። የገባበትን ግቢ ስላየሁት ሄደን እንጠይቀዋለን። አሪፍ ሀሳብ። አንቺ ጋርስ ምን አዲስ ነገር አለ? የሆነ ነገር አለ እንዴ? ንገሪኛ። ችያው ኖሬ ነበር የውስጤን አምቄ ዝጉ። እንዴ አባ እናንተ ሁለት ወመኔዎች አይደለም እኮ ታጠኑት ያለ እንዴ? በቃ እኔ ልሂድ። ተመለሽ። የከበደ ልጅ ነሽ? አዎ ጉዱን አላየ። ኧረ አይደለም ፎዘር በሽታ ይፈዝር። ወይኔ ጉዳችን ነይ ወደዚህ። ለምን ነይ ብዬሻል። አሁን አባትሽ ፊት ወስደሽ አንድ ለአንድ ነው የምንነግሪው። ኧረ አይለቀኝም ፎዘር። ነይ እዛ። ካሁን በኋላ ሀብታሙን ራሳችንን መለወጥ አለብን። ካሁን በኋላ ወንድ የሚባል ነገር አናስብ። የለም ያገኘ ነው ምግብ ቤት እየገባ እንብላ ትይኝ ነው። ዋ ነገርኩሽ። በየምግብ ቤቱ እየገባ ነው ብር አናጠፋም። እንቆጠባለን። አናጠፋም። በቃ ቃልን ራሳችን ቃል ገብተን ነይ በእናትሽ። እኛ ጀግና ሴቶች በቃ ረድ ምግብ ቤት አንገባም። ይቺ ደግሞ ምን ተባባለ? በቃ ዛሬ ነው ማለት ከነገ ጀምሮ እንጀምራለን። አንቺ አምሽ ምን ተባባል ነው? ነይ ወደዛ። ረድ የተጣላሽ ፍቅረኛሽ ማን ነው? የታል የተጣላሽ ፍቅረኛሽ? ልቀኝ እኮ ነው እንዴ? አንቺ ምን ተባባል? ችግር የለም። ቆይ ነይ የድሮ ረዲ መስይክ ነው። እኔ እንደው ካለማይ አልሰናከል። ስማኝማ ያሉት ከሚጠፋ የወለዱ ይጥፋሽ። ወደ ስኬት ማማ እየሄድን ነው። በራሳችን ምን ቆም ሴት ነሽ። ያንተን ተልካሻ ይቅርታ አልቀበልም። ማን ይቅርታ ጠየቀሽ? ታዲያ ምን ልሰራ መጣት? ጎረቤትሽ ናርዲን ታምሽ እሷን እየጠበቅኩ ምን ድሮ ምትለኝ ነው ድሮ ምን ምትዩ? አላማችንስ ቅድም ያሳየሽኝ ምግብ ቤት እኮ ሄደን ብልት ማለት ነይ እንዴ? ልጁ እዚህ ሰፈር ነው እንደሚኖረው? አዎ። እና የሰፈርሽን ልጅ ነው ያፈቀርሽው? ማንን ነው ንገሩኝ እስኪ። እማዬ ማንንም አይደለም ዝም ብላ ነው። ወይ ካን የምን ትደብቃላችሁ? ፍቅረኛ አይደል? ያዙ እድሜያችሁ ነው ደግሞ። ኧረ ማዘር እኔ በእናንተ እድሜ ስንቱን አድርጌያለሁ። ችግር የለውም እኔ አራዳለሁ። እሺ እዚህ መውጫ ጋር የሚደረደሩት ናቸው? አዎ። ከሶስቱ የቱ እንደሆነ ልንገርሽ። የቱ ነው? ጥርሱን ጉራማይሌ የተነቀሰው ላነጋገሩ እንኳን ለከት ያለው ሲያይሽ ደሞ ፍሰስ ሚለው እሱ ነው አውቄዋለሁ። እሱ ማለት የዘለቀሽ። አዎ ማዘር ጥሩ። አሁን እናትሽ ቤት አለች። ምን ነው አክስቶችሽ፣ አጎቶችሽ፣ ዘመዳት መደብ አሉ እንዴ? ማዘር ምን ይሰራሉ? ሰላም ልላቸው ደሞ አንቺኛ የኔ ውድ ማለት ነው። ስመለስ እናወራለን በደንብ ነው ምናወራ። ዲስፓሲቶ ማዘር ሻሉ እንዴ? ገበያ ናት ግን አሁን ትመጣለች። ፋዘር ሳሉ እሱ የለም። ያ የምትወጁ ልጅ ከጓደኞቹ ጋር ዳቦ ቤቱ ፊት ለፊት ቆሞልሽ። የምርሽና? እውነቴን ነው። እና ምን ላድርግ? እያውልሽ ዝንጥ ብለሽ ሄደሽ ዳቦ ግሽ። የትኛውን ልብስ ልልበስ? ባለፈው የገዛሁት ይሻላል ወይስ ሴቱ? ንገሪኝ ቶሎ በይ። ቶፕ ነገሩ በአዲሱ ቀሚስሽ አድርጊው። ሽቶ ልቀባይ ቀር ተቀቢ እንጂ። እያው ስትራመጪ እነሱ ፊት ትደናበሪና ዋ ደግሞ አስተያየት ማለት እንዴት እንደምታዩ ላሳይሽ። ቆይ ይህኝ ነኝ። አዎ ሳይሄድብሽ ቶሎ ሂጂ በቃ። እሺ ቦርሳ ላርግ እንዴ? አንቺ ዳቦ ቤት አንዴ የምትሄጂ ቦርሳማ ትይዛለች እንጂ። ይኸው ቦርሳ። ቆይ ልብስ ደግሞ ላምጣልሽ። ይኸው ልብሱ። ተነሽ። ምን ታፈጫለሽ? አንቺኛዋ ደግሞ ለእናትሽ አንድ ባንድ ነው የምነግርሽ። እንሄዳለን ነው። ኧረ ማዘር አይደለም እኮ በያሁን ዳቦን ገዝተሽ ነይ እንዴ? እኔን ለብሻ አልሄድም። አዎን እንደውም ልጁ ካሁን በኋላ ቀና ብሎ ማያሻው። አንቺኛዋ ደግሞ ነይ እናትሽ ጋር እንሂድ።
ኧረ በእናቶት ዳይወጡ ብያለሁ። አትሄጂም። አይሆንም። በቃ ሄዳለሁ እምብየው። ተውቢ ምን ልትሰሪ ነው የምትሄጂው? አትሄጂም። የወሬ ቋት ወሬ ለመሰብሰብ ነው ወሬ። ምን አገባሽ አንቺ በቃ አትሄጂም ተባልሻ እንዴ? አትሄጂ። አንተ ዝም በላይ አገባክም። ቆይ አንቺ ከየት ነው የመጣሽው? እኔ እኮ ትልልቆቹን ሳሳድግ እሱን ሳሳድግ ከቤት ልውጣም አይሉ ሰው ቤት ልሄድም አይሉኝ። እንዴት? ቆይ አንቺ ምን አይነት ባለጌ ነሽ? ማቃጠር ማውራት ምናምንማ በእኛ ላይ ለመድሽ። ከዚች ቤት ንቅንቅ አትያትም። ታያታለሽ ነው እህቴ። አዎ ነው። ብርጭቆውን ሰብረሽ አልጋ ስር እንደደበቅሽ እነግርሻለሁ ለማዬ። አንቺ እማዬ እቺ ተይ ብርጭቆ ትሄድ እማዬ። ቤት ውስጥም እኮ ትታፈናለች ልጅ አይደለች። አሁን አትሄድም ስትያል ነበር እንዴ? ቀየርኩ ሀሳቤን። ማለት ትዝናና ትጫወት። ይቺ የልጅ አሮጊት የትም አትሄጃትም። ቁጭ በይ ወንድሜ። እታች ሰፈር ያሉትን የጋሽ ጎበና ልጅ እንደምትጎነትን ለማዬ እነግርልሃለሁ። ታያታለሽ። እማዬ የጋሽ ጎበና ማዘሯ ትሂድ፣ በቃ ትሂድ። ቆይ እናንተ ምን ሆናችኋል? አንዴ ትሂድ አንዴ አትሂድ። አይ ትንሽ ፈታ ብላ እንድትመጣ ብዬ። በይና ይሽ እንሂድ። ሶሪ ጉድ አባስከባርኩ። ምንድን ነው ምኑ? ማነው ሙታንተውን አደባባይ ላይ ደረደረው? የተከበረችዋን ልጅ አንቺ ትንሽ አታፍሪም? እንዲሁ ማፈሪያሽን ጠፋ እንዴ? ምን ችግር አለው? ችግር ቤቱን ይስራብሽ። ጭራሽ ባንዲራ አልሽው እንዴ? በዚሁ ከቀጠለችማ ጎረቤትም ታሰጣለች። ቢያንስ እንኳን ነጠላ ነገር ጣል አታረጊበት። አንቺ ፋዘርን ግን ለምንድን ነው የምታናድጅ? አንተ አፍን ዝጋሽ ወረኛ። ደሜን አታፊው። ሂጅናቸው ሳይደርቅ ነው እንዴ? ሂድና ክፈት። በር እየተንኳኳ ነው። እሺ ከፍታለሁ። ኧረ ተይ እንደው ትንሽ ፈሪ። ኧረ ተይ። ምን ሆነክ ነው? ብር አምጣ እያሉ ነው። 150 ለልማት ነው። አይ እና ይኸውልህ ቅድም ስመጣ ወጥሮኝ ነው ልፈነዳ ስል ልሞት ስል ቀበሌዋ ጥርስ ሬጄሻን ነው። አሁን ቅጣቱን 150 ክፈል እያሉኝ ነው። ካልጠፋ ቦታ ቀበሌዋ ጥርስ። አንተ ደነስ። እናንተማ ራሳችሁ አብጃችሁን ልታሳብዱኝ ነው። ማበዴን እኮ ማዘሯ ልገዛልኝ። ኧረ እሻለች። አሁን ባለፈው በኩርኩም ብላኝ የለ ታልቅ አይገዛልክ። አንቺ ህፃን ሂደት። ኧረ ተዋት እባክህ፣ ምንም አታመጣ። ልጆች እማዬ ድክን ብላ መጣች። የኔ እናት አንቺ ነሽ የምታስቢልኝ መቼም። እማ ስልኩን ዛሬ ነው የምንገዛው። እንዴ ወንድሜ አይታይክም እንዴ? ትንሽ እንኳን ትረፍ። ደግሞት እኮ ነው የመጣችሁ። አይ ሚጥዬ ማለን ያስባል ብለሽ ነው። እኔ ልጅሽ አለሁልሽ። እስኪ ከሷ እንኳን ተማሩ። ለስሙ በእድሜ ታናሻችሁ ነች። ወንድሜ እማዬን ግን ለምን ታናድዳታለህ? አሁን ዛሬ እስከ 6 ሰዓት ነው የተኛከው። አንቺ አይንሽን ነው ማጠፋልሽ። ዝጋ። እውነቷን ነው ጋድሚያ። ደግሞ ለምን ዜና ስታይ ትቀይርባታል? እናታችን ስለ ሀገር ሁኔታ ማወቅ የለባትም? አይ ሚጥዬ አንቺ እኮ የልቤ ነሽ። ብላ አሁን ደግሞ እናቴን አጨናንቃ ስልክ ግዢልኝ ትላታለህ። እናታችን ከየት ታመጣለች? አንቺ ችግር አለብሽ እንዴ? ተው እንጂ ወንድሜ። ለእናታችንማ እናስብላት። ያለኛ ማን አላት? አንተ የሰው ከንቱ ስማት። በቃ እማዬ ተጨናንቀሽ አትግዢለት። ሲኖርሽ ወደ ትገዢለታለሽ፣ ካልሆነ ደግሞ ይቀራል። እውነትሽን እኮ ነው። እንደውም ትቼዋለሁ። ከአሁን በኋላ ስልክ የተባለ ነገር የለም። እንዴ ቡሃቃ። ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ። እማዬ እቺ እህቴ አንቺ ብትማሪም ባትማሪም አይገባሽም። አንቺ ደነዝ ዶለዛለች። እሷ ገብታት አይደል ትልቅ ደረጃ የደረሰችው። አንቺ አቤት። ቆይ ልጅቷን ምን አርጊ ነው የምታያት? በስርዓት አታስጠኛትም እንዴ? እማዬ ብነግራት አይገባትም። ዝም በላት እማዬ። የሆነ ልጅ ደውሎላት ቤት በላህልኝ ጠጣልኝ እያለች እኔን አላስጠናችኝ። ጎሽ ታዲያ በላልሽ ጠጣልሽ። መርዝ ጠጪ፣ ሌላ ምንም አልልሽ። እንዴ እማዬ እሱ ብቻ መስሎሽ ነው እንዴ? ሄሎ ዛሬ እንገናኝ ሲላት እሷ ደግሞ ማዘር ትገግማለች፣ እባክህ ሌላ ቀን እንገናኛለን አለችው። አንቺ ገገማ እማዬ። እኔን? አዎ አንቺን። ወይ ሞቼ ባርፍ ይሻለኛል። እኔ እህቴ እማዬ እንዲለፍታ ባሳደገችሽ ለእሷ ስድብ አይደረግም። ምን ነው አንቺን ወልጄ እንደው ሌላው በቀረ። እውነትሽን እኮ ነው እማዬ። እማዬ ደወለ። እሱ ነው። አንሺው፣ ድምፁን ጨምሪበትና አውሪው ቶሎ በይ። ሄሎ የኔ ፍቅር፣ ካላንቺ እኮ መተንፈስ አቃተኝ። እሺ ምሳሽን በላሽ? አዎ። እኔ እኮ ያላንቺ አልበላለኝ። መተሽ ብታጎርሽኝ ደስ ይለኛል። እንደውም መጣው። በቃ በር ላይ ውጪና ጠብቂ። እኔ ምልሽ ማዘርሽ አሉ እንዴ? እሳቸው ደግሞ ሙድ አይገባቸው? ሰማኸኝ አይደለ? ደህና ገደል ያስገባ። ጎሽ ከአንቺ አልፎ ተርፎ ጎረምሳሽም ይሰድበኛል። አይደለም እኮማ አሁን ከፊቴ ዞር በይ።